የኢትዮጵያ መንግስት በአፍሪካ ቀንድ ያሉ ጠላቶቹን ለመቅጣት የሚያስችል የጦር አቅም በመገንባት ሂደቱ ከቅርብ ዓመታት ወዲህ የተጀመሩ እንቅስቃሴዎች ዛሬ ላይ እጅግ ግዙፍና አስፈሪ ጦር ድሮኖችን እስከ ማምረትም ደርሷል። የአፍሪካ አህጉር አገራችን በአየር ኃይላቸው ላይ ኢንቨስት በማድረግ አዳዲስና ዘመናዊ አውሮፕላኖችን በመግዛት መሰረተ ልማታቸውን፣ ስልጣናቸውን በማጎልበት በአህጉራዊና ዓለም አቀፍ ወታደራዊ ስራዎች ላይ በመሳተፍም ላይ ይገኛሉ። እኛም ታዲያ በዛሬው ዝግጅታችን ሀገራችን ኢትዮጵያ የተካተተችበትን ብዙ ወታደራዊ አውሮፕላኖች ቁጥር ያላቸው 10 የአፍሪካ ሀገራትን በደረጃ የምናስቃኛችሁ ይሆናል። አብሮነታችሁ እስከ ዝግጅታችን ፍጻሜ ድረስ አይለየን እያልን ወደ ዝርዝሩም እናልፋለን። አስረኛ በዚህ ዝርዝር በ10ኛ ደረጃ ላይ የተቀመጠችው የምዕራብ አፍሪካዊቷ ሀገር ናይጄሪያ አየር ኃይሏ በድምሩ ወደ 147 ወታደራዊ የአውሮፕላኖችን የታጠቀ ሲሆን እነዚህ ውስጥም 16 ተዋጊ ጀቶችን ጨምሮ በአውደ ውጊያ የተለያዩ ተልእኮችን የሚፈጽሙ አውሮፕላኖችን ታጥቋል። የናይጄሪያ አየር ኃይል በምዕራብ አፍሪካ ትልቁ ሲሆን ሀገሪቱን እንደ ቦኮ ሐራም ካሉ አሸባሪ ቡድኖች ጥቃት በመከላከል ለቀጠናው ሰላም የራሱን አስተዋጽኦ እያደረገም ይገኛል። ጠንካራው የናይጄሪያ አየር ኃይል እንደ ቻይና ሰራሽ ቼንጊዩድ JF-17 እና ሩሲያ ሰራሹን ሚግ-21 ያሉ ተዋጊ ጀቶችንም በዋናነት ይጠቀማል። 9ኛ ቱኒዚያ የቱኒዚያ አየር ኃይል የተመሰረተው እንደ አውሮፓውያን አቆጣጠር በ1959 ቱኒዚያ ነጻነቷን ከፈረንሳይ ካገኘች ከ3 ዓመታት በኋላ ሲሆን በአሁኑ ሰዓትም ከአፍሪካ እጅግ ዘመናዊና ብቁ ከሆኑት አንጋፋ አየር ኃይሎች መካከል መሆንም ችሏል። የተለያዩ መረጃዎችን መሰረት በማድረግ በየዓመቱ የሀገራትን አየር ኃይል ጥንካሬ የሚያሳየው ደረጃን የሚያወጣው ግሎባል ፋየር ፓወር የተባለው ተቋም ለዚህ ዓመት ባወጣው ዝርዝር ውስጥ ከአህጉራችን 27 ተዋጊ ጀቶችን ጨምሮ በአጠቃላይ 155 ወታደራዊ አውሮፕላኖችን በመታጠቅ በ9ኛ ደረጃ ላይ አስቀምጦታል። የቱኒዚያ አየር ኃይል በዋናነት የአየር ክልሉንና ድንበሩን በመጠበቅ ላይ የተሰማራም ሲሆን ከዚህ በተጨማሪም የተለያዩ የሽብር ቡድኖችን በማስወገድ ላይ ያተኮረም ነው። የቱኒዚያ አየር ኃይል በዋናነት አሜሪካ ሰራሹን ኖርዝ ፔሮ F5 እና የፈረንሳይ ስሪት የሆነውን ዳሳልት ሚራጅ F1 ተዋጊ ጀቶችንም በብዛት ይዟል። 8ኛ ጎረቤት ሀገር ኬንያ የኬንያ አየር ኃይል እንደ አውሮፓውያኑ አቆጣጠር በ1964 ዓ.ም ከእንግሊዝ ነጻነቷን ከተጎናጸፈች በኋላ የተመሰረተ ሲሆን ከዚያ ጊዜ ጀምሮ በተለያዩ ወታደራዊ አውሮፕላኖች ራሱን ሲያዘምን የቆየ አየር ኃይሉ በግሎባል ፋየር ፓወር የተባለው ተቋም በድረገጹ ከፍተኛ የወታደራዊ አውሮፕላን ቁጥር ካላቸው የአፍሪካ ሀገራት ውስጥ በ8ኛ ደረጃ ላይ ያስቀምጡታል። የኬንያ አየር ኃይል በአሁኑ ጊዜ በግሎባል ፋየር ፓወር ድረገጽ መሰረት በአጠቃላይ 156 ወታደራዊ አውሮፕላኖችን በመታጠቅ ከአፍሪካ በ8ኛ ደረጃ ላይ የተቀመጠ ሲሆን ከነሱ መካከልም መረጃው እንደሚያሳየው የምስራቅ አፍሪካዊቷ ሀገር 17 ተዋጊ ጀቶችና 79 ሄሊኮፕተሮችም አሏት። 7ኛ ሱዳን የሱዳን አየር ኃይል ልክ እንደ ኬንያ አየር ኃይል ሁሉ እንደ አውሮፓውያኑ አቆጣጠር በ1956 ሱዳን ነጻነቷን ከእንግሊዝ ከተጎናጸፈች በኋላ በእንግሊዛውያን የመሳሪያና ስልጠና ድጋፍ የተመሰረተ ሲሆን ከዛ ጊዜ በኋላ ራሱን ሲያዘምን የቆየው አየር ኃይሉ ግሎባል ፋየር ፓወር ድረገጽ በ2025 ባወጣው መረጃ መሰረት 24 ተዋጊ ጀቶችን ጨምሮ በአጠቃላይ 170 የጦር አውሮፕላኖችን በመታጠቅ ከአህጉራችን አፍሪካ በ7ኛ ደረጃ ላይ ተቀምጧል። የሱዳን ዋና ተዋጊ አውሮፕላኖች በቻይና የተሰራው ቼንጉድ J7 እና ሩሲያ ሰራሹ ሱኮይ Su-25 ናቸው ተብሏል። 6ኛ ሀገራችን ኢትዮጵያ የኤርትራ መንግስት ባለስልጣን የጦር አቅሙ ወደ ግጭት ለመግባት የጦር ትንኮሳ እያደረገበት ያለው የኢትዮጵያ ጦር በአፍሪካ ከሚገኙ የአየር ኃይሎች መካከል የራሱን የጦር መሳሪያ በማምረት በግንባር ቀደምትነት ሀገራት ተርታም መሰለፍ የቻለ ሲሆን በአፍሪካ ቀንድ እጅግ አስፈሪ የሆነው የኢትዮጵያ ጦር የራሱን አየር ክልል በመጠበቅና በጠላት የሚሰነዘርበትን የትኛውም አይነት የአየር ላይ ትንኮሳ በመከላከል የጠላት አየር ኃይልን ዶግ አመድ የሚያደርጉ እጅግ ዘመናዊና አስፈሪ የአየር ላይ የጦር መሳሪያዎችን ታጥቋል። የኢትዮጵያ አየር ኃይል ራሱን ለማዘመን እያደረገ ባለው ጥረት የጦር ድሮኖችን ማምረት መጀመሩን ተከትሎ በአየር ኃይሉ የታጠቃቸው የጦር መሳሪያዎች ቁጥራቸው በእጅጉ በመጨመሩ አየር ኃይሉ ግሎባል ፋየር ፓወር ድረገጽ በ2025 ባወጣው መረጃ መሰረት 112 ተዋጊ ጀቶችን ጨምሮ በአጠቃላይ 225 የጦር አውሮፕላኖችን በመታጠቅ ከአህጉራችን አፍሪካ በ6ኛ ደረጃ ላይ ተቀምጧል። የኢትዮጵያ አየር ኃይል በከፍተኛ ወጪ ከተለያዩ ሀገራት ካስገባው የጦር መሳሪያ ውጪ ብሉ ስካይ በሚባል አገር በቀል ድርጅት እያመረተ የሚገኘው እጅግ አስፈሪ የጦር ድሮኖች የኢትዮጵያ አየር ኃይልን ተወዳዳሪም አድርገውታል።
በግሎባል ፋይር መረጃ መሰረት ሀገራችን ኢትዮጵያ የጠላትን ኢላማ የሚመቱ እንዲሁም በጦር ሜዳዎች የቅኝት ስራ የሚያከናውኑ የተጎዱን የሚያነሱ ልዩ ወታደራዊ ግዳጆችን የሚደግፉና የመሳሰሉትን የሚሰሩ ሄሊኮፕተሮች እንዲሁም ተዋጊ ጀቶችን ጨምሮ በአጠቃላይ ወታደራዊ አውሮፕላኖች በመታጠቅ ከአህጉራችን በስድስተኛ ደረጃ ላይ የተቀመጠች ሲሆን የትራንስፖርት አገልግሎት የሚሰጡ እንዲሁም ለስልጠና የሚውሉ የተለያዩ